ላይቭን የጀመርነው 4 አመት ሆነው እንዴ? 3 አመት 4 ሆነ። ከኮሮና በኋላ ነው። ኮሮና ምናምን ጊዜው ይሮጣል። እሺ እንዴት ነው የሀብት ጉዞ? ላፕታ በኩል ሄደ ለመቆም ስትፈልግ ለመግጠም ስትፈልግ አባታችን ምናምን የምትለው ሄደች ምትይ ወይ ስማ ኦኬ አሬ ሰማን ጠፍተሽ ነበር። አሁን ቆንጆ ነበር ግን ጠፍተሽ ነበር። ሳውዲ ነው ጭራሽ ኢትዮጵያ አይደለም ሳውዲ ነው ሱቅ የከፈተችው። ሌላስ ዱባይ ስንት ሱቅ አለሽ? ያምሬ ነው እኮ ስኬት እኮ ነው እኮ ትልቅ ነገር እኮ መወራት ያለበት እኮ ነው እኮ አቤታ አይሱማ ያው ሰው አይደለም በቃኛ አይባልም እኮ አረ ስንት ማለት ስንት ሱቅ ኖሮሽ ነው በቃኛ ያለሽ? እኮ ዋናችሁ እኮ ስንት እንደሆነ እኮ ነው። አሁን እሱ ላይ ነው አለመወሰን ዋናዬ። አሁን ለምሳሌ 100,000 ይበቃኛል አለ ማለት ነው እኮ አይደል? እናንተ አሁን ዱባይ ሱቅ አለሽ፣ እንግዲህ ሳውዲ አረቢያ ሱቅ አለሽ፣ ኢትዮጵያ ሱቅ አለሽ። እሺ ሌላ የት ነው ያለሽ ንገሪኝ። የቻይናው ተዘጋ? የቻይናው ተዘጋ። አቃቅና ወራ አሁን አይናወራ እንደው ለሰዎችም ስለሚያነሳሳ ዘግተሽ ነው ወደዛ ሄድሽው? ስለዚህ ታዲያ ለምን ታዲያ ጥሩ ነው አይ እንትን ነው የሚባለው እንጂ አሁን እንዲህ ነው ምናምን አይባልም እኮ። ቆንጆ ነው እንዲህ እየሄድኩ ነው እንደዚህ አይነት ነገር ላይ ነው ያለሁት ይባላል። ለሰዎችም ሞራል ይሆናል። ገባሽ? ከምሬ እኮ ነው ከምሬ እኮ ነው። አዎ ባለ ሀብት አይደለሽ? ከባድ ይላል። አይ ደብቀሻቸው እንዳይሆን ያውቃሉ። ግን ስለ ቢዝነስሽ ያሉሽ ቢዝነሶች ከእንደዚህ አይነት የስኬት ማማ ላይ እንዴት ደረሽ? እስኪ አሁን እዚህ ጋር 1500 ሰዎች ይታዩኛል። ለእነሱ ውስጥ የምክር አገልግሎት ስጫቸው። እንደዚህ አይነት ስኬት ላይ ካሁን ከትንሽ ነገር ተነስተሽ እዚህ አሁን 3-4 ሱቆች ጋር መድረስ ማለት ቀላል አይደለም። አሁን ዝም ብለሽ ቼክ ልታደርጊ ነው የገባሽው። አዎ ይኸውላችሁ ካፖ ራሱ እኮ የሰጠን ነው ይኸውልህ። ያ እኮ መስራቱ መጋሩ መጣሩ ኬት ጀመረ ያንቺ? ቆይ ስለ ስርዓት አሁን ትክክለኛውን ነገር ንገሪያቸው። አሁን የሚጠብቅ ሰው አለ። መስማት ይፈልጋል። ጋሻችሁ እንዴት ነው? ሰላም ነው ወይ? ነገታ አለው። እሺ የማን ነው? ሰላም ብያለሁ። አይ መንሱር ጀማል እህት ነች ወይ? አይ አይደለችም። የራሷ እንትን ነች። ሱቲ የወሊሶ ነች። የወሊሶ አበባ። እሺ ቀጥይ። አሁን ያዳመጡሽ ነው። ዳኒ ዘውድዬ
ኦኬ ከፊት ነበር የምትቀመጪው? ከፊት ነበር የምትቀመጪው?